ኮንፊደንስ እንዳለው ሰው ማስመሰል አቁም። ከምን እንደዚህ አጋጥሟችሁ አያውቅም? ኮንፊደንስ አለክ ምናምን ሲባል ያ ሀብ ኮንፊደንስማ አለኝ ምናምን እንልና ከዛ ግን የሆነ ሰዓት ላይ የሆነ አካባቢ ላይ የሆነ ቦታ ላይ ራሳችንን ከሰው ጋር እያወዳደረን እናገኘዋለን። የሆነ እዚህ ቦታ ላይ ፊት ላደርግ አልችልም እያለን ራሳችንን እናገኘዋለን። ያ ላክ ኦፍ ኮንፊደንስ ነው። ኮንፊደንስ ማለት ትርጓሜም አለው። በዛ ላይ ምን ማድረግ እንዳለብን ኮንፊደንስ እንዲኖረን እሱን አብረን እናያለን። ተከታተሉ። ወሳት ዩቲዩብ እንዴት ናችሁ? ዛሬ በአዲስ ነገር ነው የምናወራው። ቢዞ ደስ ይለኛል ግን አሮኑ እስቲ በሁለቱም ነው የምሰካው። ቀልድ የለም ነው የምላችሁ። ግን አንዱ ቻርጅ ቢልግብኝስ we upgraded ሆሎ እንትን ማድረግ ይችላል። like I can even መቀጸል እዚህ ላይ ይላፋችሁ እሱ እስከነ ትንፋሽ ነው የምትሰሙኝ ከዚህ በኋላ። so let's get into it. so confidence ማለት personal view ነው የምነግራችሁ። so confidence ማለት ራሳችንን judgment እናደርግበት personal viewአችን ነው confidence ማለት። so ራሳችንን ሰቅለን ካየን ራሳችንን እዛ እናገኛለን። ያ የኛ high confidence ይባላል። ራሳችንን ዝቅ አድርገን ካየን ራሳችንን ዝቅ ያለ ኮንፊደንስ አለን ማለት ነው። the other point is inner child. so ራሳችሁን በጣም መውደድ አለባችሁ። ለምን ብትሉ so እዚህ ጋር ማስገባላችሁ ፒክቸር አለ። እቺ እኔ ነኝ የድሮ እኔ ማለት ነው። እና እኔ ላይ ያሉ ሁሉም ሰው የራሱ ኢንሴኩሪቲ አለው አይደለ? ሁሉም ሰው የራሱ ኢንሴኩሪቲ አለ። ሁሉም ሰው ፐርፌክት አይደለም። ፈጣሪም ሲፈጥራ ፐርፌክት አድርጎ አይደለም የሚፈጥረው። ሁላችንም የራሳችን የሆነ ዓለም ያስቀመጠችልን መስፈርቶች አሉ። ይሄን ካስመረራችሁ ቆንጆ ናችሁ፣ ይሄን እንትን ካደረጋችሁ አስጠሊታ ናችሁ ምናምን እንደዛ አይነት መስፈርት አስቀምጣልናለች። ሶ ያንን መስፈርት ካላሟላን በቃ ራሳችንን ማመን ባቆምን ቁጥር ሰልፍ ትረስት በቀነሰ ቁጥር ሰልፍ ኮንፊደንሳችን እየጠፋ ነው የሚሄደው። ሶ አሁን እኔ የሆነ ኢንሴኩሪቲ ቢኖረኝ አሁን ይቺ ምን ብዬ ነው የምሰርባት? like አለ በራሳችን የምናወራቸው ነገሮች አሉ። like እንዴት እንትንሽ ያስጠላን እንትንሽ አያምርም፣ እንደዚህ ይሄን ባደርግ ኖር ቆንጆ ሆን ነበር፣ እንደዚህ በሆን ቆንጆ ሆን ነበር፣ ይሄ ቢኖረኝ ቆንጆ ሆን ነበር፣ ቁመቴ እንትን ምናምን አለ እንደዛ አይነት ኢንሴኩሪቲዎች። ያንን ነገር እንዴት ነው ልጅ የምነግራት? አዝናለሁ። ሁላችሁም እንደዚህ አይነት ኢነር ቻይልድ የሚባል አላችሁ ውስጣችሁ ማለት ነው። ጓደኛችሁን ወይም ደግሞ ሌላ ቤስት ፍሬንዳችሁ ፋሚሊያችሁ ልትናገሩት የማትችሏቸው ነገሮች ኢማጂን ለነዛ ህፃናቶች ናችሁ እየነገራችሁ ያላችሁት። እራሳችሁ ማለት እንደዛ ነው። በዛ ልክ ነው ለራሳችሁ ማዘን መቻል ያለባችሁ። እራሳችሁ በጣም ልትወዱት እራሳችሁን እንደ ልጅ መንከባከብ መቻል አለባችሁ። ምንም ነገር አላብቻ ቁጭ ብለን እራሳችን የምናስበው ነገር አለ፣ ቁጭ ብለን የምናወራው ነገር አለ ከራሳችን ጋር አለ አይደል? እሱን ነገር ፖዚቲቭ ሰልፍ ቶክ ማድረግ አለብን። በጣም ፖዚቲቭ ስላችሁ ፖዚቲቭ መሆን አለብን። እንዳለ የምናወራው ነገር የምንሰማው ነገር ለሰዎች ራሱ ማለት ነው ባድ ኮሜንት መስጠት የለብንም። ያ ነገር ተመልሶ አፌክት ያደርጋል። ኔጌቲቭ ኢነርጂ የሚባል አጠገባችሁ ሊኖርም አይገባም ከነመፈጠሩ ማለት ነው። ሶ ሰልፍ ኮንፊደንሳችሁን ለማዳበር በጣም ራሳችሁን መውደድ፣ ራሳችሁን በጣም ሪስፔክት መስጠት፣ ራሳችሁን በጣም መውደድ፣ ለራሳችሁ አፖሎጂ ማድረግ አለባችሁ። በቃ አንድ ሰው ጥፋት አጠፋ ከጥፋቱ ይማራል። ሰው ጥፋቱ ባጠፋ ቁጥር እያደገ ነው የሚሄደው። ገባችሁ አይደል? ይሄ ነገር ለምን እንደዚህ ያልሆነ ልምናምጣት እንትን ማለት የለባችሁ። ራሳችሁን እንዳትወቅሱ በእንደዚህ አይነት ጉዳይ። ዶንት ኮምፔር ዮርሰልፍ። አይ ቲንክ የድሮ ጊዜ ሳይሻል አይቀርም እንደዚህ ኮምፔሪንግ ምናምን ላይ። አሁን ሁሉም ሶሻል ሚዲያው እጃችን ላይ ነው ያለው፣ ሁሉ ነገር እጃችን ላይ ነው ያለው። ስለዚህ ኮምፔር ለማድረግም ለመደራረግም በጣም ኢዚ ነው፣ በጣም ኢዚ። አሁን እኔ I never put a bad comment on other people's, like I really love to appreciate በቃ ማድነቅ ምናምን አለ። oh my gosh she's cute ምናምን ገባችሁ? በቃ ፖዚቲቭ ነገር ነው። even you can ask my friends like ኔጌቲቭ ነገር በቃ ይገባባችኋል። ራሳችሁ የሚያማርር ኮምፕሌን ከሚያደርግ ሰው ጋር የሚያማርሩ ሰዎች፣ ይሄ መጥፎ ነገር የሚያወሩ ሰዎች ከነሱ ጋር በኋላችሁ ቁጥር እንደዛው ነው የምትሆኑት። ይሄ አለ አይደል? ከ5 ቢሊዮነር ጋር ብትውላም 6ኛ ቢሊዮነር አንተ ነህ፣ ከ5
ደሃ ጋር ወይ ዱርዬ ጋር ብትሆን ስድስተኛ ዱርዬ ወይም ደሃ እንትን እንደሚባለው ልክ እንደዛ እንዳትሆኑ። ሌላው ሰልፍ ላቭ ነው። ሰልፍ ላቭ በጣም ያስፈልጋል ከምነግራችሁ በላይ። ከዚህ በፊት ማውጣት መሰለኝ እና ሰልፍ ላቭ ለምንድን ነው የሚያስፈልገው? ሰልፍ ላቭ እና ሰልፊሽነስ ምንድን ነው ልዩነታቸው የሚለውን ነገር እናያለን። ሰልፍ ላቭ ማለት ራሳችን ወርዚ ነን ብለን ማሰብ፣ ወርዚ ወይም ወርዚ ነን ብሎ ራስን ወርዚ ነን ብሎ ማሰብ መቻል፣ ማመን መቻል ነው። ወርዛችን ያለው የፈጠረን አምላክ ጋር ነው፣ እሱ አይካድም። ምንድነው ማድረግ ያለባችሁ? ይሄ እኔን አይመጥነኝም፣ ይሄ እኔን አይመጥነኝም፣ this is my standard እንደዚህ። ከዛ የተመኛችሁትን ይሰጣል። የተመኛችሁትን ነገር ታገኛላችሁ። ግን መጀመሪያ እናንተ መመኘት መቻል አለባችሁ። ሰልፊሽነስ ማለት ደግሞ ራስ ወዳድነት። ሁለት እንትኖች ነው ያሉት፣ ሁለት ዴፊኒሽን ነው። ፖዚቲቭ ዴፊኒሽን ማለት ኔጌቲቭ ዴፊኒሽን ማለት። ኔጌቲቭ ዴፊኒሽኑ የራስን አድቫንቴጅ ማግኘት እና ሰውን መጉዳት። ዩጋሚ ሰልፊሽነስ ማለት ወይም ራስ ወዳድነት ማለት ይሄ ነገር ሩሎቹ እንዳለ ለኔ አይሰሩም። እዚህ ጋር የወጣው ሩል በሙሉ ለኔ አይሰራም። በቃ ስለተመቸኝ ይሄን ነገር አደርጋለሁ። እናንተ ተጎዳችሁ አልተጎዳችሁ I don't care እንደዛ የሚባል ነገር ያ ሰልፊሽነስ ነው። that is bad thing። ፖዚቲቭ ሁኑ ማለት ራሳችሁን በጥሩ ነገር ሙሉት፣ ጥሩ ሰው ሁኑ ማለት ነው ፖዚቲቭነስ ማለት። ግን እንደዛ ስል if I have a bread here እሷም ስጭኝ ካለችኝ okay here you are፣ እሷም ስጭኝ here you are፣ እሱም here you are ከዛ እኔ የለኝም ጾሜን አድርኩ። እንደዛ አይነት እንትን ሊኖራችሁ አይገባም። you have to be selfish about that። እንደዛ አይደለም። ምንም ማድረግ ያለባችሁ this is for me you can መከፋፈል this one I don't care። ገባችሁ? እንደዛ ነው መሆን ያለበት። የራሳችሁን አድቫንቴጅ አታስነኩ። ሰልፍ ላቭ ማለት ከሌሎች የተሻልኩ ነኝ ብሎ ማመን አይደለም። it's not the right definition። ሰልፍ ላቭ ማለት ራስን መውደድ፣ ለራስ የሚገባን ነገር ማድረግ እንደዛ ማለት ነው። በቃ ራሳችሁን መንከባከብ፣ ራሳችሁን መውደድ፣ ራሳችሁን ማክበር ምናምን ያ ሰልፍ ላቭ ይባላል። ሌላው ነገር በጣም እንትን ሊለን የሚችለው ነገር ላይክ ማንም ሰው አላ በኮንፊደንስ ልራመድ በቃ ምናምን ማንም ሰው እንትን አይልም ምናምን ብላችሁ ወክ እያደረጋችሁ ነው። ግን የምር ውስጣችሁ ኮንፊደንስ ከሌለ ውስጣችሁ ያለው ኢነርጂ ይጋባል ለሌሎቹ። እኔ እየፈራሁኝ ምናምን ከሆነ አሁን ለምሳሌ ላይክ ሞስት ኦፍ ዘ ታይም ክፍል ውስጥ ማለት ነው እየፈራሁኝ ምናምን ወይ ጌታዬ ዛሬ እንዳይመርጠኝ አስተማሪ ራንደምሊ እየጠራኩ ነው። እንደዛ የኔ ቁጥር ነው የሚጠራው። የምር ነው የኔ ቁጥር ነው የሚጠራው። እንደዛ ነው የሚፈጠረው ሞስት ኦፍ ዘ ታይም። እና ኢነርጂያችሁ ይጋባል፣ ኢነርጂያችሁ አትራክት ያደርጋል ያንን ነገር ማለት ነው። አትራክት ማድረግ ያለባችሁ እናንተ ደግሞ ፖዚቲቭ ነገር ነው፣ ፖዚቲቭ ነገር። ስለዚህ ጭንቅላታችሁ ውስጥ voice in your head, the voice in your head ማሰብ ያለበት መሆን ያለበት ምንድነው? ጥሩ ነገሮችን alright I'm confident። በተለይ ኢንሴኩሪቲያችሁን ለሰው አትናገሩ። በቃ ኢንሴኩሪቲ ካለባችሁ ማለት ነው be confident with it። በቃ ሁሉም ሰው አለበት፣ ሁሉም ሰው ደብቆ the most perfect ሴት ብታመጡልኝ or the most perfect ወንድ ብታመጡልኝ he have insecurities ግን he don't want to tell። አያወራ። ገባችሁ? አያወራ። so you don't have to talk about it, just keep it to yourself and be confident with it። ምንም እንትን እንዳትሉ I swear to God ምንም እንትን እንዳትሉ፣ ምንም እንዳትሸማቀቁ፣ እንዳትፈሩ ማንንም ማለት ነው። እነዛ ሰዎች እናንተ ያላችሁበት ኤንቫይሮንመንት ምናምን እናንተ ለማጣጣል ከሞከሩ እናንተ የሆነ ያለ ምናምን ገባችሁ? ይሄ ነው በቀልድ ምናምን በፍሬንድሺፕ አይደለም እያወራ ያለው ሲሪየስ ነገር ነው። እናንተ የሚጎዳ አይነት በቀልድም ሆነ ግን እናንተን የሚጎዳ እናንተን ዝቅ የሚያደርጋችሁ አይነት ሲቹዌሽን ክሩ ምናምን ከሆነ just leave it። ከእናንተ አይበልጥም። ያ ነው ሰልፍ ላቭ። ለራሳችሁ ሳክሪፋይስ ማድረግ፣ ምንም ነገር ቢሆን ለራሳችሁ ሳክሪፋይስ ማድረግ፣ ራሳችሁን መውደድ፣ ራሳችሁን ማክበር ሰልፍ ላቭ ነው። ያ ነገር ደግሞ ኮንፊደንሳችሁን ቢውልድ ያደርገዋል። when you don't trust yourself it's going to be insecurity እየሆነ ይሄዳል። ገባችሁ? ሁሌም ፕላን አታውጡ። በቃ like ማትሰሩትን ፕላን እንዲያትደርድሩ ማለት ጎልና like ቪዥን አላችሁ። ሁሉም ሰው ቪዥን አለው። ሁሉንም መዘርዘር እሱ የሚቀመጥ ገባችሁ? የወደፊት ፊቸር ፕላናችሁ ምናምን እኔም አለኝ ቪዥን ቦርድ አለኝ። ግን ያንን ነገር እራሳችሁን እንድታምኑት እራሳችሁ አሁን ለምሳሌ የሆነ ሰው መጣ እንበልና ከዛ
ያው ፒንክ ፕሮሚስ ዝም ብሎ እንደዚህ ያደርግላቸዋል። ከዛ የሆነ ሰዓት በኋላ አታምኑትም፣ ያንን ሰው ከነ መፈጠሩ አታምኑትም። የሆነ ነገር በቃ አውርቶ ነው የሚተው ነው። ለእኛም ይሰራል ያ ነገር፣ እራሳችን ላይ ለምናደርገው ነገር ይሰራል ያ ነገር። ራሳችንን ዝም ብለን እንዲያደርጋለሁ እያለን ፕሮሚስ የምንገባለት ከሆነ ትረስታችን ራሳችን ላይ ይጠፋል። ትረስት የለንም ራሳችን ላይ ማለት ደግሞ ኮንፊደንስ የሚባል ነገር የለንም ማለት ነው። ሰው ስልኩ እያዛገኝ ነው በጣም እና ስፔስ ምናምን ሰው ይህን ይመስል ነበር የዛሬ ቆይታችን። አሪፍ ቀጣይ አሪፍ ኤፒሶድ የሚሆን ይመስለኛል አይገስ እና ያ we got our mics we have everything we want እግዚአብሔር ይመስገን። በርቱልኝ፣ ወዳችኋለሁ። ቢ ኮንፊደንስ ሁላችሁም። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሀሳባችሁን ኮሜንት ላይ ጻፉልኝ። ምን አይነት ኮንተንት ብሰራላችሁ ይመቻችኋል? በቃ ምን አይነት ኮንተንት እንደምትፈልጉ ንገሩኝ። አይ ላቭ ቱ ጊቭ አድቫይስስ እና ኢንስታግራሜን እና ቲክቶኬን ቼክ አድርጓቸው። አድቫይስ መስጠት በጣም ይመቸኛል፣ ምክር ምናምን መስጠት በጣም ይመቸኛል። ጭቅናቴ ሙሉ እሱ ነው ያለው እና we will try something out soon. So yeah, ወዳችኋለሁ ሁላችሁም። ሰብስክራይብ እያደረጋችሁ በቀጣይ እስከምንገናኝ ደህና ሁኑ። ባይ